በእናታችሁ ድምፅ ብላ ነው። ሁላችሁም ለ10 ለ20 ሰው ሼር አድርጉና ህዝቡ ይስማ፣ ውሳኔ እንስጥበት። የዚህ አካባቢ ከኦሮሚያ ክልል ማለት ነው የዚህ አካባቢ ሰዎች አንድ ሬሳ አንድ አስክሬን ውጭ እንዲቀበር ፈቃደኛ አይደሉም። ይሄን ማለት ነው በ10 ጣት ፈርማለሁ እምላለሁ ማለት ነው። ከሌላቸው እርዳታ ካጡ ያላቸውን መሬት እየሸጡ ቤት እየሸጡ የሚያስገቡ ሰዎች ናቸው የቱለማ ሰዎች ማለት ነው። እቺ እናት የምታሳዝናችሁ ከሆነ ሼር አድርጉልን። ምንም አይነት አጀንዳ የምንፈልግም የዚች እናት እንባ ማድረግ አለበት። በጣም የሚያሳዝናችሁ ደግሞ መጨረሻ ላይ የምትሰሙን ነገር ማለት ነው። አሁን መዲና የምትጠየቀው መዲና ውክልና ወስዳለሁ ቶሎ ፈጥነው ማለት ነው ወረቀት ላኩ ተብሎ እናትዮ ልጄ ዘመድና አዝማድ ባለበት ቦታ በእጄ ቀብራታለሁ ወደ ሀገር ላኪልኝ ብላ የላከችውን ወረቀት ተቀይሮ ኤምባሲ ገብቶ ገባችሁ እዛ እንድትቀበር። እስኪ ሳውዲ አረቢያ ያላችሁ የመዳም ቅመሞች ራሱ ያውቃሉ ይሄን ማለት ነው። ያ ለቤተሰብ ፍቃድ ምንድን ነው? የምን ጩኸት ነው? የት ምንድን ነው? ይኸው ቀጠቀጧታ። ይሄኔ أنا أبي أتكلم مع مدينة. هاي رقم مدينة ساعتي التليفون لمدينة. شوفي أنصاري أنا بدي أتواتساب أعطيني مدينة لو سمحتي أعطيني مدينة. أبي أتكلم مع مدينة. أنا مدينة أنا يبغى تلك الزي ولا تلكي ولا تطلع قدم أبغى أطبنا وقبل لوتي كل نجيبه እሺ ቻርጅ ሰኪውና ነው እየጠበቅናችሁ ነው እኛ ይሄ ጉዳይ ማለት ነው እናድራታለን እንጂ አንፋታም ዛሬ እንደዚህ ፋራት አድርጉን በትክክል መነገር አለበት ሀቡዬ ስልኩ እንደተነሳ ማለት ስልኩን ታሏለችና ከዛ ዝም በይ ምናምን የሚል ጫጫች ይኸውልሽ ሀቡ እኔ ልንገርሽ ይኸው አሁን ቻርጅ ምናምን የሚሉት ውሸት ነው ምክንያቱም ቻርጅ ከሆነ አይኗ እንደዚህ ሌላ ሰው ምን ያሳያል ሊያስፈራሯት ነው የሆነ ነገር እያደረጉ ነው እና ወደ ዋሪ ነገር ይኬድ ማንቀበሪ እንዳላት ትንገር ዋናው ፖይንት ላይ ነው ስለዛ ሀቢባዬ አሳጥሪና እሷ ስመጣ ቤተሰቦቹ ሳውዲ አረቢያ ህጉን እናውቃለን ብዙ ሬሳዎች አስገብቻለሁ ከሳውዲ አረቢያ ማለት ነው ከወንድሞቼ ጋር በመሆን ማለት ነው የጠፋ ሬሳ ራሱ ፈልገን ሐኪም ቤት አግኝተን ባለፈው አስገብተናል ሂጄ ቢሮውን ከስሼ ኢትዮጵያ ማለት ነው ኢጅፕት ነበር ወደ ሀገር ትግባልን የተባለውን በአረብኛ ወረቀት ልኬልሻለሁ ይዩ በአማርኛ አለ በእንግሊዝኛ አለ እንዴት እዛ ተቀበረች ማስወካይ ቶሎ ይሄ ሬሳ መውጣት አለበት ያለ ቤተሰብ ፍቃድ ነው የተቀበረው እናትየዋ የምትረጋጋው ልጄ ማንም አገራችን ሁሉም ሬሳውን እየተቀበለ እኔ ዲናዋንም አጥቼ ሬሳውንም አጥቼ መኖር አልፈልግም ራሴን አጠፋለሁ ነው የምትለው እናት ናት ሰው እንደ አካባቢው የሚኖርም አለገባሽ ብዙ ሬሳዎች ሲገቡ ስለሚያዩ ይህኔስ ምን አጠፋው ምን በደልኩ ነው እያለች ያለቀሰች እኔ እየጠበቅኩ ያለሁት የልጄ ሬሳ አስክሬን ነው ያለች የማይመስል ነገር እኮ ነው የእውነት እኮ የሰው ልጅ እኮ ራሱን ሊያጠፋ ይችላል የእሷ ቁጭ ተብሎ በሻርፕ ራስ እንዴት ይጠፋል ማለት ማንኛውም አይምሮ እሺ ብሎ ሊቀበለው የማይችለው ነገር እኮ ነው ጋይስ የሽንት ቤቱን እጥረት አይታችኋል አይደለም ልጅቷ ከኔ ትረዝማለች እኔ እንኳን አጭሯ እዛ ቦታ ላይ ልታነቅበት አልችልም 1 ሜትር ከ70 የሆነ ሰው ለመታነቂያ 1 ሜትር ከ80 ወይም 2 ሜትር ቦታ ያስፈልገዋል ቁጭ ብሎ ሰው በሻሽ እንዴት ይታነቃል በሻርፕ በስስ ሻርፕ ቁጭ ብሎ እንዴ የሆነ ነገሳ አንዴ ግባና እሷ ሳትመጣ ማለት ነው እናትዮ መልእክታቸውን ለኢትዮጵያ ሕዝብ ያሰሙ የሆነ ቦታ ላይ ገለዋት ያንን ከቨር ለማድረግ አምጥተው ሽንት ቤት አስቀመጧት ነገሳ ቪዲዮ ላይ ያጠለቁት ነገሳ ቪዲዮ ባይ አክሲ ብረጅሩ ምቲ ነገሳ አርሜን ሲብረጅሩ ነገሳ ኔትወርኪንግ ቀብዱ አርሜኒ ንጉሴዳ አርሜን ነብረን ጅራን ወማ ሳኒ ባድያት ገለኒ አንምቱ አማ እሺ አንድ ጥያቄ ያለኝ ማለት ነው ከቻልክ በአማርኛ ቀደም ያላችሁኝን በአማርኛ ንገሯትና አብያ ጠይቃት እናትየው ወደ ገጠር ተመልሶ ገብቷል ተባለ እስኪ መዲና ምን አለቻችሁ እናንተን አዲስ አበባ ምን አድርጓለች ንገራቸው
እኔ አማርኛም እችላለሁ። ይኸውልህ መዲና የዛሬ ሳምንት ለእኔ ለራሴ ነው ደውላ እኮ ያለፈ ሐሙስ ሳምንት ሞታለች ያለችን፣ ተቀብራለች። ያለፈ ሐሙስ ሳምንት ነው የተቀበረችው ያለችን። እኔ አሁን እሷ ስትገባ የምጠይቃት ብዙ ጥያቄዎች አሉኝ። አንደኛ ጥያቄ ቆይ፣ መጀመሪያ ንጉሱ መጀመሪያ ለእናንተ ደውሎ የአባይነሽን መሞት የነገራችሁ ማን ነው? መጀመሪያ ማንነቱን አናቅም። በወንድሟ ስልክ ላይ ነው ደውሎ ሞታለች፣ አባይነሽ ደሴ ሞታለች አለ። ማንነቱን አልተናገረም። ከየት የወንድሟ ስልክ ከየት እንዳገኘም አናውቅም። ማንነቱ ያልታወቀ ግለሰብ ነው ደውሎ ሞታለች አላችሁ? አዎ ማንነቱን ልጁም አያውቅም። ማንነቱን የልጁንም ስልክ ከየት እንዳገኘ አናውቅም። አሁን እኮ በጣም የሚገርምሽ ሀቢባ የአባይነሽ ስልክ የት ነው ያለው ብዬ ጠይቄያታለሁ። እኔ ዛሬ ግን ለቤተሰብ ደግሞ ያለፈ ሐሙስ ሳምንት 6,000 ሪያድ ያስፈልገኛል፣ ሰውየው የኢትዮጵያው ኤጀንሲ ስልክ ከኔ ላይ አያነሳም፣ ብር አጥቻለሁ ብለሻል። ይሄንን ስትይ የልጅቷን መቀበር እያወቅሽ እንዴት ለቤተሰቧ 6,000 ሪያድ አስገቡት ያለሽ? ሁለተኛ ደግሞ እንግዲህ እኔ ቄስ ነኝ፣ አገልጋይ ነኝ፣ መጽሐፍ ቅዱስ እያስተማርኩ ነው ብዬሻለሁ። ትላንትና እኔና አንቺ ጠዋት ስንነጋገር አንድ ነገር ብለሽኛል። አሁን በዚህ ህዝብ ፊት እንድትናገር ይፈልጋለሁ። ሬሳ አስቆፍሮ ማውጣትና እንዲላክላቸው የሚፈልጉ ከሆነ ወጪውን ሁሉ ይከፍላሉ ወይ ብለሽኛል። ለመሆኑ እሺ ወጪውን እናወጣለን፣ አስቆፍረሽ አሁን ታስወጪልናለሽ? ወጪውን እናወጣለን፣ እናስገባለን። ሌላም ደግሞ የሚጠይቅሽ ሚያዝያ 6 ቀን ውክልና ደብዳቤ ጽፈን ውክልና በወሰድሽው ውክልና ላይ እኛን ወክለሽ ባለቤቷን ተስፋዬን ወክለሽ ሬሳውን ወደ ኢትዮጵያ እንድታስገቢልን እንጂ እዛ እንድታስቀብሪ አይደለም። እንዴት ነው? በየትኛው ደብዳቤ ነው አንቺ እኛ ሙሉ ውክልና የሰጠንሽ? ሬሳውን ከሳውዲ አረቢያ እንደኛ ሆነሽ ተቀብለሽ እንድትልኪልን እንድታስገቢልን እንጂ እዛ እንድታስቀብሪ አይደለም። የኛ ደብዳቤ እንደዛ አይልም። በምን ምክንያት በምን ኬዝ ነው አንቺ ሬሳን እዛ እንዲቀበር ያደረግሽው? ሁለተኛ ሌላ ደግሞ የሚጠይቅሽ ጥያቄ ውክልና የሰጠሽ የኢንተርሊንክ ኤጀንሲ ኑረ የሚባል ሰውዬ ከአንቺ ጋር ምን ያህል መቀራረብ፣ ጉርብትና፣ የስጋ ዝምድና አላችሁ? እንዴት አንቺን አውቆ ውክልና በኤጀንሲ በኩል ለአንቺ እንድንሰጥ አንቺን ሊያቀርብልን ቻለ? ሌላ እንግዲህ ቪዲዮ አንቺ አልቀረስሽም እና ያንን ቪዲዮ ቀርጾ ለአንቺ የሰጠው ሰው ተዘጋጅቶ የተቀመጠ አንቺን የጠበቀ ሰው አይመስልም? ቅድም ደግሞ ስትናገሪ እየሰማሁሽ ነበር መዲና። እኔ ፖሊስ ጣቢያ አላደርኩም፣ እዛ ውዬ ተጠይቄ ነው የገባው አልሽ። በቀደም ደግሞ ማታ ደውለሽ እኔና አንቺ ስንነጋገር ፖሊስ እኮ እኔ ራሱ አሳድሮኝ ሰላት ሲሰግድ 4 ፖሊስ ቆሞ እየጠበቀኝ ነው። ደግሞ ሽንት ቤት ሲሄድ ሴት ፖሊስ እየተከታተለች እየጠበቀችኝ ነበር ብለሽኛል። አድር ያሉ ብለሻልና እንዳደርሽ ነግረሽኛልና ቅድም ደግሞ በሚዲያ ስትናገሪ እየሰማሁሽ ነበረ። ጠይቆ ነው የመለሱኝ ብለሻል። ይሄንን ሰምቼሻለሁ። ስለዚህ የምትናገሪያቸው ነገሮች መዲና ከዚህ በፊቱ አምኜ ከአንቺ ጋር እንደሚነጋገረው እንዲናገር አይመስለኝም። ስለዚህ የኔ እናት የኔ እህት በፈጠረሽ አምላክ እለምንሻለሁ፣ እኛ የልጃችንን ሬሳ እንፈልጋለን። ከደበቅሽበት አውጪና ስጪን። እኛ አምጥተን ቀብረናት እንደ ማንኛውም ሰው ማልቀስ እንፈልጋለን። አትጫወችብን። በፈጣሪ ይዤሻለሁና አትጫወችብን። የት እንደደበቃችሁ ታውቂያለሽ፣ በደንብ ታውቂያለሽ። እና አሳይን። ይህንን ነው የምለው። ሀቢባ እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ፣ ክፉ አይንካችሁ፣ ኑሩልን።
እኔ ጥያቄዎቹን አንድ በአንድ ቢጠይቅ ደስ ይለኝ ነበር፣ ግን ያው ሀዘን ላይ ያለ ሰው ብሶት ያለበት ሰው ማስቆም አልቻልኩም። ሰው ጥያቄዎቹን ሁሉ ዋን ባይ ዋን መልሽለት። አቢባ ችግር የለም ታግሼ አንድ ባንድ ጠይቃታለሁ። አንድ ባንድ ይሻላል። ጥያቄ ስለሆነ ያቀረብከው እሷም ለመመለስ እንዲመቻት ዋን ባይ ዋን ቢሆን አንድ የመጀመሪያው ጥያቄ የነበረውን እሺ ሀቢባ ይኸውልሽ ቀስ ብዬ ልጠይቃት እንግዲህ ተረጋግቼ። አንደኛ ጥያቄ አንደኛ ጥያቄ ያለፈ ሐሙስ ሳምንት ለእኔ ልንገርልህ ጥያቄ ያለፈ ሐሙስ ሳምንት መቀበሯን እያወቅሽ ከተቀበረች በኋላ ለአስክሬን ሳጥን 6,000 ሪያል ቤተሰቡን ለምን ጠየቅሽን? የመጀመሪያው ጥያቄ አይደል? አዎ መልሽ ይህንን ጥያቄ። ከዛ ወደ ሁለተኛው እንሄዳለን ዋን ባይ ዋን። እንደዚህ ነው ጥያቄ ሊመለስልት የሚችለው አንድ በአንድ ሲጠየቅ። ይህን ጥያቄ መልሽ ይባል። መዲና አይሰማም ድምጿ። መዲና ማይኩን እያፈንሽው ነው እኮ ማለት። መጀመሪያ ላይ አቶ ቄስ ንጉሴ የመጀመሪያ ሰዓት ላይ ለእኔ ያገኘኸኝ የመጀመሪያ ያወራኸኝ ስልክ ልውውጣችን መች ነበረ ከኔ ጋር? አንተ ጥያቄን በጥያቄ መመለስ አይጠበቅም፣ ግን እሱ መጀመሪያ ያወራኝ ቄስ ንጉሴ መሆኑ ያወራኝ እሑድ ዕለት ከሰዓት በኋላ ነው። የዛሬ ሳምንት ዛሬ እሑድ ነው የዛሬ ሳምንት ከሰዓት በኋላ ነው። በመሀላችን ስቶሪ አለ፣ ስክሪንሾት ወጥቶ መታየት ይችላል። በማወራው ስልክ ነበረ በኢሞ ያወራኝ። በሌላ ስልክ አውርቶኝ መልሶ ቀየረና ድጋሚ ማነህ አንተ ብያልኩት። የከሰዓት የብሬክ ሰዓት አለ፣ እስከ ማታ 3 ሰዓት ነው የሚሰራ መስሪያ ቤት። ምናልባት እጅሽ ላይ ያሽው ስራ ካለ ከዛም በላይ ልትቀጥይ ትችያለሽ። የከሰዓት የብሬክ ሰዓት ላይ በገባሁበት ተኛሁኝ። በቃ የሆነ የቁም ቅዠት ነበረ የሆነብኝ። እኔ ሰዓቱ ተወዛግበዋል። እቺ ልጅ ሐሙስ ተቀብራለች። ወስኛለሁ ለቤተሰቦቿ ለመንገር ለኢንተርሊንክ ኤጀንሲ ነግሬያቸዋለሁኝ። ልጅቷ ልትቀበር ነው ፖሊስ ብሎ ያለ ሰዓት እንድትቀበር ያደረገው እዚህ ሳውዲ ያለው ኤጀንሲ ነው። እዚህ ሀገር ያለው አልፈሪድ ኤጀንሲ ትእዛዝ ሰጥቶኝ ነው አለ። ማረጋገጫ ደውዬ ደግሜ ጠየኩት። እኔ እዚህ ጋር አንዴ ላስቆምሽ፣ ይቅርታ። አንድ ኤጀንሲ ማን ነው የሚጮኸው? ምንድን ነው የሚጮኸው? ሁሉም ሚውት አድርጓል። ምንድን ነው የሚጮኸው? የሚጮህ ነገር አለ አጠገብሽ? ቻርጀር ወይ ሙከየፉን አጥፉት ፕሊስ፣ በጸጥታ እንጠይቅ። አንድ ኤጀንሲ